የርካሽ ፍቅሮች መፍለቂያና መፍያ አፍላል ወደ ሆነው ካርቴዥ መጣው። ገና በፍቅር ውስጥ አልነበርኩም፣ ነገር ግን ከራሱ የፍቅር ሀሳብ ጋር ፍቅር ላይ ነበርኩ። ታዲያ ለራሴም ድብቅ ከሆነብኝ ረሃብ የተነሳ በዚህ የረሃብ ስሜት የበለጠ ባለመቃጠሌ ራሴን ጠላሁት። ምክንያቱም ከማፍቀር ጋር ፍቅር ይዞኛል። የሆነ የሚፈቀር ነገር ፍለጋ ላይ ነበርኩ። በመሆኑም ከወጥመድ ነፃ የሆነ የተረጋጋና የእፎይታ ኑሮ ሰለቸኝ። በውስጤ ውስጣዊ ምግብ የሆንከው ያንተ የአምላኬ የማያቋርጥ ረሃብ ነበር። ሆኖም ያ የማያቋርጥ ረሃብ አይሞረሙረኝም። ለዚያ ዘላለማዊ ምግብ ለብዙ ጊዜ አምሮት አልነበረኝም። በእርሱ ስለተሞላው አልነበረም። ነገር ግን ባዶ በሆንኩ ቁጥር የበለጠ እየተጸየፍኩት ስለመጣው እንጂ። በዚህ ምክንያት ነፍሴ በሽተኛ ነበረች። ቁስል የወረሳት ወዳገኘችው የህዋሳት ነገር በመጎምጀት እየተሳበች በየአቅጣጫው በነጎደች ቁጥር ስትፏፏቅ በመቁሰል የመጣ እከክ ነበር። ይሁን እንጂ ማንም ባይኖሩት እነዚህ ነገሮች በእርግጥ ፍቅራችንን ባልቀሰቀሱት ነበር። ማፍቀርና መፈቀር ያስደስተኝ ነበር። ከምንም በላይ ግን ባፈቀርኩት ሰውነት መደሰት ከቻልኩማ አቤት እንደዚያ የሚያስደስተኝ ነገር የለም ነበር። በዚህ መልክ የወዳጅነትን ንጹህ ምንጭ በሚከረፋ ፍትወት እበክለዋለሁ። ጸዳሉንም በፍትወት ጽልመት አጨልመዋለሁ። ቆሻሻና ያደፍኩ ብሆንም እንኳን ለክትባጣ ከንቱነት እንደ ዘመናዊና አረዳ ሆኖ ለመገኘት አሁንም እጓጓ ነበር። አምላኬ መሐሪዬ፣ ከማያልቀው ቸርነትህ ከምንስ ያህል መራራነት ነው ልታነጻኝ ያንን ጣፋጭነት ለኔ ረጨኸኝ። ተፈቃሪ ብቻ አልነበርኩም፣ ነገር ግን በስውር የደስታ ጡዘት ላይም ደርሼ ነበር። ይሁንና እንደ ጋለ ብረት በሚያንገበግቡ መንገዶች ማለትም በቅናት፣ በጥርጣሬ፣ በፍርሃት፣ በቁጣ፣ በጥል የደስታዬን ምህዳር አጥብቦብኝ እስረኛውም ነበርኩ። ከዚህም በተጨማሪ የመድረቅ ተውኔት ይማርከኛል። በራሴው ከንቱነት ተሞልተው ለእይታ በሚቀርቡ ምስላት የገዛኔነቴ በሳት ይቃጠላል። ታዲያ ለምንድን ነው ሰው በራሱ ላይ ቢደርስ በየትኛውም መንገድ መቋቋም የማይችለውን ጭፍግና መሪር ትዕይንቶችን በመመልከት ማዘን የሚወደው? ታዳሚው ስለ የሰቆቃ ስሜት በተዋናዮቹ በደንብ ተተውኖ የሰቆቃ ተሞክሮ እንዲኖረው ይፈለጋል። በዋነኝነትም ደስታው በዚህ በመሳቀቅ ስሜት ውስጥ ነው የሚገኘው። ይህ ከንቱ ውደት ካልሆነ ምን ሊሆን ይችላል? ሰው በእነዚህ አስመሳይ ድርጊቶች በተሳበ መጠን የበለጠ የወደዳቸው መምጣቱ አይቀሪ ነው። ይህም ስቃይ አሁን በገዛ ራሱ ላይ ቢደርስበት ጉስቁልና ብሎ መጥራት የተለመደ ነው። ነገር ግን ስቃዩ በሌላ ላይ ደርሶ ቢገኝ አሳዛኝ ይባላል። ነገር ግን ምን አይነት ርኅራኄ ነው እውነተኛ ያልሆነን ስቃይ በማየት የሚመጣው? ከታዳሚው የሚጠበቅበት የሚሰቃየውን ተዋናይ እንዲረዳ እንዲያዝንለት ብቻ ነው። ባዘነም መጠን የእነዚህን ፈጠራዎች ተዋናይ የበለጠ ያሞግሳል። የገጸ ባህሪያቱ ችግር ታሪካዊ ፋይዳ ይኖረው ወይም ጨርሶ ምናባዊ ይሁን የታዳሚውን ቀልብ መግዛት እንዳይችል ሆኖ ከተወከለ አስቀያሚ ተብሎና ቅሬታ ቀርቦበት ፈላጊ አጥቶ ይሸኛል። ነገር ግን ስሜትን የሚነካ ከሆነ ታዳሚውም ሳይንቀሳቀስ በጉጉት ይከታተለዋል። የደስታም እንባ ያነባል። እንባና ሐዘን ደግሞ እንዲህ ይፈቀራል። ሁሉም ሰው በእርግጠኝነት ደስተኛ መሆን ይመኛል። ማንም ሰው ጎስቋላ መሆን አይመኝም። የሆነ ሆኖ ርኅሩህ ከመሆን ሰበብ ብቻ የሐዘኔታ ስሜቶች የሚያሳድሩ ትዕይንቶች ይፈቀራሉን? ያለ ጥልቅ የርኅራኄ ስሜት ሐዘኔታ እንዴት ሊኖር ይችላል? ይህ ሁሉ ወዳጅነት ከሚያመጣው ምንጭ የሚፈልቅ ነው። ነገር ግን ወዴት ነው ያ ምንጭ የሚጓዘው? ወዴትስ ነው የሚያመራው? ለምንስ ወደዚያ የቅጥራን ናዳ ይወረውራል? ለምንስ ወደ እነዚያ የሚያንገፈግፉ ፍትወቶች ጋር ከከባድ ማዕበል ለመላተም የሚጣደፈው? ለምንድን ነው ያንን ጠባይ ወደ ራሱ ዝንባሌ ለውጦ ከመልዕልታዊ ንጽሕናው ወርዶ ለመጣልና ለመበስበስ የሚፈልገው? እንግዲያው ከርኅራኄ ፍቺ ይጠበቃል? ፈጽሞ። ስለዚህ አንዳንድ ብናዝንም ራሳችንን እንግራ።
አቤቱ ነፍሴ ሆይ ከርኩሰት ተጠንቀቂ። በአምላኬ ጥበቃ ስር ምስጋናና ሞገስ ከሁሉ በላይ እስከ ለዘላለም በተገባው በአባቶቻችን አምላክ ከርኩሰት ተጠንቀቂ። አሁንም ቢሆን ርኅራኄ ማሳየቱን ገና አላቋረጥኩም ነበር። ነገር ግን ያኔ ቲያትሮችን በማይበት ጊዜ ፍቅረኛሞች እርስ በርሳቸው በደካማነት ኃጢአት ሲደሰቱ፣ ይህ ምንም በፈጠራ ስራ ትወና ላይ ቢሆንም እንኳን አብሬያቸው አዝን ነበር። ፍቅረኛቸውን አንዳቸው ሲያጡ ለእነሱ ያዘንኩ ይመስል አብሬ አልቅሻለሁ። ሆኖም በሰቆቃውም ሆነ በሐዘኔታው በሁለቱም ግን አስደሳች ትዕይንቶችን አገኘ ነበር። ነገር ግን አሁን አስከፊ ደስታን ማየት ስላልቻለ ወይም መንዳጋ ትፍሰትን ስላላየ ራሱን እንደ ዕድለ ቢስ ከሚቆጥረው ይልቅ በድክመቱ የሚደሰት ይበልጥ ያሳዝነኛል። እኔም እንደዚህ አደርግ ነበር። ይህ በእርግጥ እውነተኛ ርኅራኄ ነው። ነገር ግን ሰቆቃው ይህን ያህል ደስታ አይሰጥም። ከሚያዝኑት ጋር የሚያዝን የሚጠበቅበትን የምህረትን ሥራ ያደርጋል። ሆኖም እውነተኛ ሐዘን የወደቀበት ግን የሚያዝንበት ነገር ምንም ባይኖር ይወዳል። መልካም ፈቃድ የታመመ ፈቃድ ቢሆን ሊሆን የማይቻለውን ያንን ጊዜ ብቻ በእውነተኛና ሐቀኛ ርኅራኄ የሚራራ ቢሆን የሚራራላቸው ሰዎች ቢኖሩ ይመኛል። አንዳንድ ሐዘኔታዎች ትክክለኛ ሊባሉ ይችል ይሆናል። ሆኖም የትኛውም ቢሆን አይወደድም። ሐዘን ሊጎዳህ አይችልምና ይህን ማድረግ የምትችል አንተ ነህ። አቤቱ ጌታ አምላካችን፣ እኛ ከምናፈቅረው ይልቅ ነፍሳችንን እጅግ በንጽህና የምታፈቅር አንተ በሕይወት እጅጉን ርኅሩህ ነህ። ለእነዚህስ ነገሮች የሚበቃ ምን አለ? በዚያን ጊዜ በጉስቁልናዬ ወራት ማዘን እወድ ነበር። የሚያሳዝኑ ነገሮችን ፈልጌም ለማየት እሄድ ነበር። የሌላው ሰው ጉስቁልና ነገሩ ልቦለድ ይሆን በመድረክ ላይ የቀረበ የማስመሰል ትወና። የዚያን ተዋናይ አቀራረብ ሳይ እጅግ ከመደሰት የተነሳ እንባይን መቆጣጠር እስኪሳኔን ድረስ ከምንም በላይ ይስበኝ ነበር። እንግዲህ ደስታ የራቃት በግ ካንተ መንጋ ተነጥላ ለጥበቃ ትዕግስት አታ ወደዚያ ስትሄድ ይህ የተለከፍኩበት አስከፊ በሽታ ምንም የሚሉት ጉድ ነበር። ሐዘን የሚያስደስተኝ ምክንያቱ ይህ ነበር። ይህ ስሜት ግን ውስጤን ዘልቆ አይፈትሸኝም። ስመለከት የሚያዝናናኝን ያህል በራሴ ላይ ግን ስቃይ ደርሶብኝ ማየት አልፈልግምና ይህ በመሆኑም የውስጣዊ ስሜት አፋዊ ገጽታ ብቻ የሚነግሩ የፈጠራ ታሪኮችን በመስማት የሚመጡ የሐዘን አይነቶች ነበሩ። ያም ሆኖ ተመርዞ እንደሚያሳክክ የጎን ቁስል ማሳከኩ ያቃጥላል፣ ይለበልባል፣ ይከረፋል፣ ብሎም ለብልሽት ይዳርጋል። ይህ ነበር የኔ ሕይወት። አቤቱ አምላኬ፣ ግን ይህ ሕይወት ነበርን?